المرأة عن وصل شعرها ጸጉር መቀጠል ወይም ማስቀጠል። ሁለተኛ نهي المرأة عن الوشم والفلج والنمس ጥርስ መሞረድና ንቅሳት። ሶስተኛ نهي المرأة عن الخروج متطيبة ሽቶ ተቀብታ ከቤት መውጣት። አራተኛ نهي المرأة عن إبداء الزينة والجمال أمام الرجال አጅነቢይ ወንድ ፊት ጌጧንና መልኳን ማሳየት። አምስተኛ نهي المرأة عن الامتناع عن فراش زوجها ባሏ ወደ ፍራሹ ሲጠራት እምቢ ማለት። ስድስተኛ نهي المرأة عن إذاعة أسرار الاستطاعة ባሏ ጋር የምታደርገውን የፍራሽ ሚስጥር ለሌላ ሰው ማውራት። ሰባተኛ نهي المرأة عن صوم التطوع وزوجها حاضر إلا بإذنه ባሏ እየኖረች ያለ ፈቃዱ ሱና ጾም መጾም። ስምንተኛ نهي المرأة عن الإنفاق من بيت زوجها إلا بإذنه ያለ ፈቃዱ ከባሏ ገንዘብ መሰደቅ። ዘጠነኛ نهي المرأة عن معصية زوجها አላህ የከለከለው ነገር ባልሆነ ጉዳይ ባሏን ማመጽ። አስረኛ نهي المرأة عن طلب الطلاق من زوجها في غير ما بأس አሳማኝ ባልሆነ ምክንያት ከባሏ ፍች መጠየቅ። አስራ አንደኛ نهي المرأة عن كفران العشير የባሏን ውለታ መካድ። አስራ ሁለተኛ نهي المرأة عن الخلوة بأجنبي ባዕድ ከሆነ ወንድ ጋር ብቻዋን መሆን። አስራ ሶስተኛ نهي المرأة عن النظر إلى الأجانب ወደ አጅነቢይ ወንድ መመልከት። አስራ አራተኛ نهي المرأة عن مصافحة الأجانب أجنبي ወንድ ጋር መጨባበጥ። አስራ አምስተኛ نهي المرأة عن التشبه بالرجال ወንዶች ጋር መመሳሰል። አስራ ስድስተኛ نهي المرأة عن أن تصف المرأة لزوجها የሌላ ሴት ቁንጅናና ባህሪ ለባሏ ማውራት። አስራ ሰባተኛ نهي المرأة عن النظر إلى عورة المرأة أو مباشرتها في الثوب الواحد የሌላን ሴት ብልት ማየትና አንድ ልብስ መልበስ። አስራ ስምንተኛ نهي المرأة عن السفر بغير محرم ሙሕሪም ከሚሆንላት ወንድ ወይም ባል ውጭ ብቻዋን ጉዞ መውጣት። አስራ ዘጠነኛ نهي المرأة عن الخروج من منزلها لغير حاجة ያለ ምክንያት ከቤት መውጣት። هايا نهي المرأة عن النوح واللطم وشق الثياب عند المصيبة በአደጋው ጊዜ ጮሆ ማልቀስ ፊትን መምታትና ልብስን መቅደድ። هايا አንደኛ نهي المرأة عن الغيبة والنميمة والتجسس والظلم ሐሜት ወሬ በማዋሰድ ሰውን ማጣላት ጆሮ ጠቢነትና መበደል። 22ኛ نهي المرأة عن الهجران بين المسلمين فوق 3 أيام ከ3 ቀናት በላይ ሙስሊምን ማኩረፍ። 23ኛ نهي المرأة عن اتباع الجنائز ሬሳን መከተል። 24ኛ نهي المرأة عن إتيان الكهان والمنجمين መተተኞችና ኮከብ ቆጣሪዎች ጋር መሄድ። 26ኛ نهي المرأة عن الدعاء على الأولاد ልጆችን መረገም ወይም በእነሱ ላይ ዱዓ ማድረግ። 27ኛ نهي المرأة عن تعذيب الخدم አገልጋዮችን ማሰቃየት። 28ኛ نهي المرأة عن إيذاء الجار ጎረቤትን ማስቸገር። 29ኛ نهي المرأة عن الحداد على ميت فوق 3 أيام إلا على زوجها 4 أشهر و10 أيام በሞተ ሰው ላይ ከ3 ቀን በላይ መነጣጣት የተከለከለ ነው ከባሏ በስተቀር። ለባሏ ግን 4 ወር ከ10 ቀን ታዝናለች ወይም ትነጣጣለች። 30ኛ ጸጉሯን እንደ ግመል ሻኛ ማድረግ። እህቶቻችን አስታውሱበት፣ ሌሎችም እንዲጠቀሙ ከማሰብ ሼር እናድርግ። እህቶቼ፣ ውድዋ እህቴ የሀቅ ባሏ እንጂ ሌላ ማንም የማያያት የተሸፈነች እንቁ ሆኚ። ውድዋ እህቴ በማንኛውም ሁኔታሽ ድብቅና
አስጨራሽ ነገሮችን አትፈጽሚ። ውዷ እህቴ፣ ሰው አያየኝም ብለሽ በየጊዜው የሚመጡ ፈተናዎች፣ የሄደው ጋር አትሂጂ፣ የመጣው ጋር አትምጪ፣ ሲያጨበጭብ ያየሽው ጋር አታጨብጭቢ። በአንቺነትሽ አቋም ጽኚ። ውዷ እህቴ፣ ጥንቁቅና ቁጥብ፣ ውድ ብርቅዬ ሴት ለመሆን አላህ የከለከለውን በመከልከል ነፍስያን ወደ አላህ ትዕዛዝ መስመር ለማስያዝ ሸሪዓ ባዘዘው ቀጥ ለማለት ብዙ ድካሞች አሉት። ነገር ግን የተበላሸች ብልሹ ሴት ለመሆን ሰዓታትና ደቂቃዎች በቂ ናቸው። ውዷ እህቴ፣ ጥንቁቅ ሴት ለመሆን በራስሽ በሴትነትሽ አቋም ቀጥ ማለት አለብሽ። ከነጎደው ጋር አትጓሽ። በራሷ ማንነት የምትተማመን ሴት ሁኚ። ፈተናዎችን ለማለፍ ሸሪዓዊ እውቀትን በመማር ውስጥ ተደብቀሽ ጊዜሽን አሳልፊ። በየኮሜንት ስር የራሳቸው ማንነታቸው የጠፋባቸው ሰዎች ጋር አትልከስከሽ። ጊዜሽን በአግባቡ ተጠቀም። ነገ የምትቆጭበት ቦታ ላይ አታዘውትሪ። ውዷ እህቴ፣ ጥንቁቅና ጥብቅን ሴት ጥንቁቅና ጥብቅ የሆነ ወንድ እንጂ አያገኛትም እና በየሶሻል ሚዲያው ክብርሽን አታርክሺ። ቁጥብ ሁኚ። መጠቀምም ካለብሽ በአግባቡ ተጠቀሚ። አትገላለጭ። ተሸፈኚ፣ ተሰተሪ። ይህ ነው ያንቺ ውበትና ካባሽ። 30 ሸሪዓዊ ክልከላት ለሴቶች